ሰላም እንዴት ናችሁ የቻናላችን ቤተሰቦች? የኢትዮጵያ ንግድ ባንክ በ0 አመት የተለያዩ ማስታወቂያዎችን አውጥቷል ለአዲስ ተመራቂዎች ማለት ነው። ወደ 200 ሰው አካባቢ ነው የሚፈልገው ማስታወቂያው። 6 ቦታ ላይ ነው ያወጣው ማስታወቂያን። እኛም እንዴት አፕላይ ማድረግ እንደምትችሉ ኦንላይን እንዴት አፕላይ ማድረግ እንደምትችሉ እናሳያችኋለን። እስከመጨረሻ ከኛ ጋር እንድትቆዩ እንጋብዛችኋለን። መልካም ቆይታ። እንግዲህ አይታችኋል ብዬ አስባለሁ። 6 አይነት ቦታዎች ነው ያሉት። የመጀመሪያው ማኔጅመንት ትሬን የሚለው ነው። ሁለተኛ ላይ ትሬኒ ኢንጂነር የሚለው ነው። ሶስተኛ ፖዚሽን ደግሞ ትሬኒ ሲቪል ኢንጂነር የሚለው ነው። አራተኛ ትሬኒ ኦፊስ ኢንጂነር ነው። አምስተኛ ላይ ያለው አድሚኒስትሬቲቭ አሲስታንት ነው። እነዚህ ናቸው ያወጣው ማስታወቂያውን። ስለዚህ አፕላይ ለማድረግ የሚያስፈልገው የመጀመሪያው ነገር የ2020 እና 21 ተመራቂዎች መሆን አለባችሁ አፕላይ ማድረግ የምትችሉ ሰዎች። ከዛም በተጨማሪ ከ35 እድሜ በታች መሆን አለበት አፕላይ የሚያደርገው ሰው። ስለዚህ ወደ አፕሊኬሽኑ እንገባለን ማለት ነው። ወደ አፕሊኬሽኑ ለመግባት የንግድ ባንክ ዌብሳይት ላይ እንገባለን። https://vacancy.cbe.com.et የሚለውን እሱ ላይ ትነካላችሁ ማለት ነው። ብራውዘራችሁ ላይ ትገባላችሁ። በስልክም ወይ በፒሲ ወይ ላፕቶፓችሁ አፕላይ ማድረግ ትችላላችሁ። ሊንኩ ላይ ስንነካው ቀጥታ ነካለው። ነው አሁን ስነካ ሎድ እያደረገልኝ ነው። ትንሽ መጠበቅ ያስፈልጋል። ሎድ እያደረገ ነው። እሺ አሁን ሎድ አድርጎ ጨርሷል። ስለዚህ እንደዚህ አይነት ፔጅ ነው የሚያመጣልን ማለት ነው ዌብሳይቱ። ቀጥታ ወይ ሬጂስተር ወይ ሎጊን ማድረግ አለባችሁ። መጀመሪያ አካውንት ከፍታችሁ ከሆነ ሎጊን የሚለው ላይ ገብታችሁ ኢሜል እና ፓስወርድ ታስገባላችሁ። አዲስ ከሆናችሁ ደግሞ ሬጂስተር ነው ማድረግ ያለባችሁ። ሬጂስተር ቱዴይ የሚለው ላይ ትነካላችሁ ማለት ነው። ስለዚህ ሬጂስተር ቱዴይ ላይ የሚለውን ከነካችሁ በኋላ እንደዚህ አይነት ፔጅ ነው የሚመጣላችሁ። እነዚህ ኢንፎርሜሽኖች ማስገባት አለባችሁ። መጀመሪያ ፈርስት ኔም የሚል አለ። ለምሳሌ ናኦል አበበ። እናንተ የራሳችሁን ነው የምታስገቡት። የአያት ስም ከበደ። ኢሜል ቢል ለምሳሌ መልካም ሚዲያ። ስልክ 09 ከዛ ፓስወርድ ማስገባት አለባችሁ። ኮንፊርም ማድረግ አለባችሁ ፓስወርዳችሁን። ከዛ ካፕቻ የሚለውን እዚህ ጋር የሚታየውን ታስገባላችሁ። በካፒታል ነው ያለው። በካፒታል ታስገባላችሁ። ለእናንተ የመጣላችሁ ነው የምታስገቡት እናንተ። እሺ ከዛ ሬጂስተር ትላላችሁ። ይሄ ኢሜል ኦልሬዲ ኤግዚስት ይላል። UDEP
ስለዚህ አሁን ገብቷል ማለት ነው። ከዛ ሜሴጅ ይገባላችኋል ስልካችሁ ላይ። አሁን እንደምታዩት ገብቶልኛል 1558 እዚህ ጋር ታስገባላችሁ ማለት ነው። ሜሴጅ ሲገባላችሁ እዚህ ጋር ታስገባላችሁ። ከዛ ቬሪፋይ ነው የምታደርጉት። ቬሪፋይ ተደርጓል። እሺ ቬሪፋይ ተደርጓል። ቀጥታ ሎጊን ነው ማድረግ ያለባችሁ። ወደ ሎጊን ትሄዳላችሁ። ቅድም ባስገባችሁት ኢሜይል እና ፓስወርድ ሎጊን ታደርጋላችሁ። ሎጊን ፓስወርዳችሁን ታስገባላችሁ። ከዛ ሎጊን ነው የምትሉት። ኦኬ ታች አዲሽናል ዲቴልስ የሚለው አልገባ። የልደት ቀን የልደት ቀናችሁን ታስገባላችሁ። የሚል አለ። የእናንተን ታስገባላችሁ። ጄንደር ታይትል የሚል አለ። ሚስተር አድሬሳችሁን ታስገባላችሁ። ሪጅን የሚል አለ። አዲስ አበባ ዞን አዲስ አበባ ማለት ትችላላችሁ። ወረዳ ጉለሌ 02 ስልካችሁ የቤት ቁጥር ነው። እዚህ ጋር ካላችሁ ታስገባላችሁ። ፖስታል ነምበር ማስገባት ትችላላችሁ። ከዛ ስልክ አለ እዚህ ጋር። ከዛ ሴቭ ማለት ትችላላችሁ ማለት ነው። እሺ አሁን ፕሮፋይል ክሬት አድርጋችኋል። ወደ ቀጣይ መሄድ ትችላላችሁ ማለት ነው። ኔክስት ማለት ትችላላችሁ። እሺ ኔክስት ስትሉ ቀጥሎ የሚመጣው ሲቪ እና የስምንተኛ ክፍል ማስገባት አለባችሁ። ፋይል ማዘጋጀት አለባችሁ ማለት ነው፣ በፒዲኤፍ ወይም በዶክኤክስ ፎርማት። ስለዚህ አሁን ለምሳሌ ሪዚዩም ፋይል ይላል። ይሄኛው ሲቪያችን ነው። ብሮዝ ማድረግ ትችላላችሁ። ሲቪ እኔ አዘጋጅቻለሁ፣ እንደዚህ ያስገባለሁ ማለት ነው። እዚህ ጋር የስምንተኛ ክፍል በፒዲኤፍ መልክ ስካን ታደርጋላችሁ። እሺ ይሄን አስገባው። ከዛ ሴቭ ትላላችሁ። ሴቭ ስትሉ ማለት ነው ወደ ቀጣይ ትሄዳላችሁ። ኔክስት ትላላችሁ። እሺ ኔክስት ስትሉ የኤዱኬሽናል ኳሊፊኬሽን ነው የሚጠይቃችሁ። መጀመሪያ ላይ ዩኒቨርሲቲ ኔም ወይ የኮሌጅ ኔም ታስገባላችሁ። ለምሳሌ አዲስ አበባ ዩኒቨርሲቲ እላለሁ እኔ። ኳሊፊኬሽን ካታጎሪ ይላል። ባችለርስ ዲግሪ። ኳሊፊኬሽን ታይፕ ቢኤስሲ። እናንተ የራሳችሁን ነው የምታስገቡት። ለምሳሌ ኢንጂነሪንግ ሪሌቴድ። ኳሊፊኬሽን ታይትል ከነዚህ ተመርጣላችሁ። ኢንጂነሪንግ፣ ኮምፒውተር ኢንጂነሪንግ ግሬድ 3.5 እናንተ የራሳችሁን ታስገባላችሁ። የተመረቃችሁበት ቀን ነው ይሄ። ለምሳሌ ጁላይ ማለት ትችላላችሁ። 2021
እናንተ የራሳችሁን ታስገባላችሁ እንደዚህ። ከዛ ዲፕሎማ ሰርቲፊኬት የሚል አለ። ቴምፖ ነው የምታስገቡት እዚህ ጋር በፒዲኤፍ ፎርማት ቴምፖ ትራንስክሪፕት የሚለው ላይ ግሬድ ሪፖርት ነው የምታስገቡት። ቀጥሎ ኮስት ሼሪንግ ያላችሁ ታስገባላችሁ፣ የሌላችሁ አታስገቡ። ኮስት ሼሪንግ በፒዲኤፍ ፎርማት ታስገባላችሁ። ከዛ ኔክስት ትላላችሁ። ሰክሰስፉሊ ሴቭ ተደርጓል። ስለዚህ አሁን ኔክስት ማለት ትችላላችሁ። ኔክስት ስትሉ ልምድ የስራ ልምድ ኤምፕሎይመንት ሂስትሪ ይላል። ያው ይሄ በዜሮ ስለሆነ አታስገቡም፣ አያስፈልግም። ግን ስራ ልምድ ለሚጠይቀው ሰው እዚህ ጋር ማስገባት አለባችሁ ማለት ነው። ፊኒሽ ማለት ትችላላችሁ። እዚህ አይነት ፔጅ ይመጣላችኋል። የጆብ ታይትል የሚል አለ እዚህ ጋር። ከነዚህ ውስጥ አንዱን ትመርጣላችሁ ማለት ነው። ለምሳሌ እኔ ይሄን በመርጥ ትሬኒንግ ኢንጂነር ኤሌክትሪካል የሚለውን በመርጥ አፕላይ የሚሉን ትነካላችሁ። እሺ ስለዚህ እዚህ ጋር የሚያመጣላችሁ ኢንፎርሜሽን አለ። ጆብ ኤክስፒሪየንስ 0 ነው። ሚኒመም ግሬድ 3 ነው። ዩር ግሬድ ይላል 3.5። ማክሲመም ኤጅ 35 ነው። ዩር ኤጅ 20 ነው ይላል። እናንተም የራሳችሁን ታስገባላችሁ። ከዛ ካፕቻ የሚለውን ታስገባላችሁ። ከዛ አፕላይ የሚለውን ትነካላችሁ ማለት ነው። እኔ አሁን ስለዚህ አሁን እዚህ ጋር ከደረሳችሁ ጨርሳችኋል። አፕላይ የሚለውን ነክታችሁ መጨረስ ትችላላችሁ። ስለዚህ በእነዚህ ስቴፖች መሙላት ትችላላችሁ። ያስቸግራችሁ ነገር ካለ ደግሞ ኮሜንት ላይ መጠየቅ ትችላላችሁ። ሪፕላይ አደርግላችኋለሁ። ስለዚህ መልካም እድል እመኝላችኋለሁ። ቻናላችን ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። እናመሰግናለን። ቴንክ ዩ